ሰላም ውድ የሚራክል ቴክ ኢቲ ተከታታዮች በያላችሁበት ሰላም ብያለሁ። በዛሬው ቪዲዮአችን አንዳንድ ዌብሳይት ኦር አፕሊኬሽን በምንጠቀምበት ሰዓት አድስ ማስታወቂያ እየመጣ ካስቸገረን እንዴት ፊክስ እንደምናደርገው አሳያችኋለሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ግን ይህን ቪዲዮ ላይክ በማድረግ ብትጀምሩት ደስ ይለኛል። ወደ ፕሮሰስ በመጀመሪያ ደረጃ የምናደርገው ምንድነው? ሴቲንግ ውስጥ እንገባለን። let's go to setting ከዛ ሞባይል ኤንድ ኢንተርኔት የሚል አለ። እኔ ሞባይል እንደዚህ ነው የሚለው። ይሄው እዚህ ጋር ከስር ፕራይቬት ዲኤንኤስ መጨረሻ ላይ የሚላል። እናንተ ጋር ግን ካልመጣ እዚህ ጋር ሴቲንግ ሰርች ባር ላይ ትመጡና ፕራይቬት ዲኤንኤስ ብላችሁ ይሄው ትጽፋላችሁ፣ ይመጣላችኋል አውቶማቲካሊ። ከዛ እዚህ ጋር ብሊንክ የሚያደርገው ከስር እሱን እንነካዋለን ማለት ነው። ከዛ select DNS mode የሚላል። ሶስት አይነት ኦፕሽኖች አሉ፣ ኦፍ፣ አውቶማቲክ ኤንድ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም ይላል። የአብዛኞቻችሁ ኦፍ ኦር አውቶማቲክ ነው ሊሆን የሚችለው። ሶስተኛውን እንመርጠውና ይሄን ፕሮቫይደር ሆስት ኔም የሚለውን ዲኤንኤስ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለውን ሶስተኛውን እንመርጥና የምናስገባው ነገር ደግሞ አለ dns.adguard.com የሚለውን። ይህንን የቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ማግኘት ከፈለጋችሁ ዲስክሪፕሽን ላይ አለ፣ እሱ ጋር ሄዳችሁ ማግኘት ትችላላችሁ። ካስገባነው በኋላ ምን እናደርጋለን ማለት ነው? ሴቭ እንለዋለን። ከዛ ይህንን እንዳለ ክሬድ አድርገን ወተን መሞከር እንችላለን ማለት ነው። ይህን ቪዲዮ ከተመቻችሁ ላይክ፣ ጓደኞቻችሁ ሼር ኤንድ የከበዳችሁ ነገር ካለ ኮሜንት ላይ ማስቀመጡ እንዳትረሱ። ይመቻችሁ።